ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎቹን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ በርከት ያሉ የግንባር ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች አውደ ውጊያዎች እየተደረጉ ነው። በርከት ያሉ የደፈጣ ጥቃቶችም ተፈጽመዋል። ከዚህ ጋር በተያያዘ በአማራ ክልል ያለውን ዝርዝር የግንባር መረጃ 24 ሰዓት ሪፖርት በዚህ ሰዓት የምትሰሙት ይሆናል። በዋናነት በሸዋና በወሎ ቀጠናዎች በተለይ ያለውን ዝርዝር መረጃ አካትቻለሁ። ይህንን የምትሰሙት ይሆናል። ከዚህ ባሻገር እንደዚሁ አዲስ ኃይል ሊቋቋም መሆኑንም የሚገልጽ መረጃ ይዣለሁ። ይሄ የሚቋቋመው ኃይል ማን ነው፣ ምንድነው የሚለውንም በዚህ ሰዓት ከምትሰሟቸው መረጃዎች መካከል ይገኝበታል። እንደዚሁም ደግሞ በነደብረ ጽዮንና በነጌታቸው ቡድን መካከል ተፈናቃዮችን በተመለከተ የተቀመጠው ቅድመ ሁኔታና ያለውን የፖለቲካ ሽኩቻ እንደዚሁም ደግሞ በዚህ ጉዳይ ላይ ያሉ ተጨማሪ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እነዚህ መረጃዎች እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ደግሞ እንደተለመደው ሐሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ሐሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ሰሞኑን መነጋገሪያ ከነበሩ ጉዳዮች መካከል በርከት ያሉ ጥቆሞችንም ሐሳቦችንም አድርሳችሁኛል። በአዲስ አበባ ይከበራል የተባለውን የኢሬቻ በዓል ምክንያት በማድረግ እየተደረገ ያለውን በመንግስት የብልጽግና መዋቅር በኩል ያለውን አጠቃላይ ዝግጅት በተመለከተ ትናንትና በነበረው ዘገባችን ሰነዱንም ጭምር የተዘጋጀውን ሰነድ አድርሳችሁኛል። ወደ እናንተ ዝርዝሩን አድርሻለሁ። ይህንን ተከትሎ በርከት ያሉ አስተያየቶችም እንደዚሁ አድርሳችኋል። በአዲስ አበባ ለኦሮሞኛ ቋንቋ የገቡ መምህራን አሁን በተማሪ ጦት ምክንያት ወደ ደህንነት ስራ እየተመደቡ ነው በሚለው መረጃ መሰረት አድርጎ በየትምህርት ቤቱ ያለውን አጠቃላይ ሁኔታ በተመለከተ በርከት ያሉ ዝርዝር መረጃዎችን አድርሳችሁኛል። ከነዚህ መካከል በትምህርት ቤቶቹ የአፋን ኦሮሞ ለማስተማር የመጡ መምህራን በተመለከተ እንግዲህ ልዩ ፖለቲካዊና የብሔርተኝነት እንቅስቃሴ በአዲስ አበባ የትምህርት ተቋማት ጭምር እያደረጉ ያለው እንቅስቃሴ በታዳጊዎች ላይ እየፈጠረ ያለውንም እንደዚሁ ተጽዕኖ በተመለከተ ከትምህርት ቤቶች መምህራንን ጥቆማ አድርሳችኋል። ያመሰግናለሁ። ከዛ ባሻገር በብልጽግና እንግዲህ የብልጽግና የኦሮሞ ባህል የህዳሴ ዘመን አውጇል የሚለውንም በተመለከተ እንደዚሁ ማሳያዎችንም ጨምራችኋል። በእጅጉ ነው የማመሰግነው። ከአስተያየቶቻችሁ በመካከል በዚህ ሰዓት እንግዲህ መነሻ አስተያየት እየደረሰኝ ጌታቸው ረዳን በተመለከተ እንደዚሁ አስተያየት ያደረሰ አድማጭ ተመልካች አሉ። ከዚህ ላይ እንግዲህ የኔን ማስታብ ጨምሬ ሰሞኑን የአብይ አህመድ መጽሐፍ ምርቃትን አስከትሎ እና ይህንን በተመለከተ ጌታቸው ረዳ መነጋገሪያ ጉዳይ ሆኗል። ጌታቸው ረዳን በተመለከተ ብዙዎቹ የትግራይ ፖለቲከኞችም በተለያዩ በኩል በኢትዮጵያም በብልጽግናም በአማራም በኦሮሞም ያሉ ፖለቲከኞች ጉዳዩን መነጋገሪያ አድርገውታል። ጉዳዩን ጌታቸው ረዳን በተመለከተ ግን ካለው አስተያየት አንጻር የኔንም ጨምሮ የሚከተለውን ማለት ፈልጋለሁ። ጌታቸው ረዳ አብይ አህመድ መጽሐፍ ምርቃት ላይ ያሰማውን ንግግር በተመለከተ ብዙዎቹ ጌታቸው ረዳ ለአብይ አህመድ አጎብዳጅነቱን አስመሰከረ ሲሉ ይሰማል። ከዚህ በተለየ በሌላ መንገድ ግን ጉዳዩን ማየት ይገባል። ጌታቸው ረዳ ብልጣብልጥ ፖለቲከኛ ነው። የዛሬውን ብቻ ሳይሆን የነገውንም የኃይል ሚዛን የፖለቲካ አስተላለፍ የሚገነዘብ ይሄ ብቻ ሳይሆን ማን ምን መስማት እንደሚፈልግ ማን ምን ይናገራል የሚለውንም የቱን ብናገር ማን ደስ ይለዋል፣ የቱን ብናገር ማንን አገኛለሁ ብሎም አሰላስሎ የሚንቀሳቀስና ተጠንቅቆ ሂሳብ የሚሰራ የፖለቲካ ፕሮፓጋንዳና ተግባቦትን ኮሙኒኬሽንን ጨምሮ እነዚህን ክህሎቶች እያዳበረ ሰው ስለመሆኑ ጌታቸው ያው እንግዲህ ብዙዎቹ ያምናሉ። ጌታቸው ረዳ በወግ አጥባቂው ህወሓት ውስጥ እስከ ፕሬዝዳንትነትና እስከ የፓርቲ ምክትል ሊቀመንበርነት በሮኬት ፍጥነት ያደገው ከ1998ቱ ከጋዜጣ ተቃዋሚነት በመነሳት ነው እንግዲህ እስከ ማስታወቂያ ሚኒስተርም የደረሰው። ጌታቸው እንግዲህ በዚህ ከህወሓት ውስጥ ያለውን ወግ አጥባቂ መሳሪያ ነካሽ ቡድን በቀላሉ በመቆጣጠር የህወሓትን ስስብልት እና የራሱን ልዩ ክህሎት በመጠቀም ነው የህወሓት ያለ ታጋይ ወደፊት የሚመጣ ስልጣን የለም የሚለውን መስፈርት አውልቀው እንዲጥሉ በማድረግ ጌታቸው እንዲቀበሉ ያደረጋቸው በዚያ መንገድ ነው። እንግዲህ ጌታቸው በመቀሌው ኢህአዴግ ስብሰባ ላይም እንደዚሁ ለአንድ የብአዴን ባለስልጣን በወቅቱ የተናገረውንም እንደዚሁ እዚህ ላይ ማስታወስ ያስፈልጋል። በመቀሌ በነበረው የኢህአዴግ ጉባኤ ላይ ጌታቸው ረዳ አንተ አማራ ነህ፣ ለምን የህወሓት አባል ሆንክ፣ ለምን ወደ ብአዴን ገብታ አትታገልም ብሎ ጥያቄ ሲያቀርብለት ብአዴን እንኳን ለኔ ለናንተም አይሆንም የሚል ነበር በወቅቱ ጌታቸው ረዳ የሰጠው ምላሽ። ይህንን እንግዲህ የብአዴን ባለስልጣኑ በተደጋጋሚ ያነሱታል፣ በጽሁፍም ካሁን በፊት አሰራጭተውታል።
የባዴኑ ውድቀት በተመለከተ ለካ ጌታቸው ትክክል ነው የሚል እንደዚሁ ማረጋገጫም አድርገው ይህንን ሲያቀርቡ ታይቷል። እንግዲህ በህወሓትና በፌዴራል መንግስት መካከል በነበረው ጦርነት ህወሓትን ወክሎ ጌታቸው ረዳ አብይ አህመድን በስድብ በፕሮፓጋንዳ ራቁቱን ያስቀረሰው እንደነበር ይታወቃል። አብይ አህመድን የስድብና የውርደት ካባ በማከናነብ የጌታቸው ረዳን ያህል ሌላ ሰው ተፈልጎ አይገኝም። ያው በዚህ በኩል ጌታቸው በአብይ ላይ ሲያደርስ የነበረውን የፕሮፓጋንዳ የጥላቻ የስድብ ናዳና አብይን ከሰው ተራ በታች አድርጎ በመግለጽ ጌታቸው ቀዳሚው ነው። ጌታቸው ረዳ እንግዲህ እንደ ቁስ አካል እንደ ውዳቂ ጨርቅ እንደ አሮጌ ጣሳ ሲያንቋሸው ከነበረው አብይ አህመድ ጋር እንደገና ለምን ተሰለፈ የሚለው ነው መሰረታዊ ጉዳይ መሆን ያለበት። በዚህ እንግዲህ አብይን ባዋረደበት አንደበቱ ተገልብጦ አብይን እንደ አወዳሽ ሆኖ መጥቷል። አብይን አወዳሽ ሆነ የሚለው ጥያቄ መልሱ ጥቅማጥቅም፣ ደሞዝ፣ ሆዳደርነት ሊሆን አይችልም። መልሱ ጌታቸው ረዳ ጅብ እስኪይዝ ያነክስ አይነት አብይ መስማት የሚፈልገውን ውዳሴ እየተናገረ ከአብይ አህመድ መቀበል የፈለገውን ትልቅ የፖለቲካ ዳቦ እያሰበ እየሄደ እንደሆነ ምንም ጥርጥር የለውም። ጌታቸው ረዳ የትግራይ ፖለቲካ ብቸኛ ወኪል እና ተጽዕኖ ፈጣሪ መሆን ይፈልጋል። ለዚህም እንግዲህ ደግሞ የህወሓትን ቤት ጠንቅቆ ማወቁ ይጠቅመዋል። ያንን ክህሎቱን ይዞ ጌታቸው በዚህ ብቻ የሚቆም አይመስልም። በኢትዮጵያ ፖለቲካም ተመልሶ ተጽዕኖ ፈጣሪ መሆን ይፈልጋል። ለዚህም እንግዲህ እያደረገ ያለው እንቅስቃሴ እንደሚያሳየው ግልጽ እቅድ አለው። ጌታቸው የያዘው መንገድ ይሄ ነው። አብይ አህመድ ጌታቸው ረዳ ጠይቆ የማይሰጠው ነገር ካሁን በኋላ አይኖርም። የማይፈቀድለት ጉዳይ አይኖርም። ሌላው እንግዲህ ጌታቸው ረዳ የሲአይኤ ጋር ያለው ጉዳይም እንደዚሁ አብሮ ሊታይ የሚገባው ጉዳይ ነው። ጌታቸው ረዳ የሲአይኤ ልዩ ጥበቃ ካላቸው ባለስልጣናት መካከል አንዱ እንደሆነም በተደጋጋሚ ተገልጿል። በጦርነቱ ወቅት ጌታቸው ረዳ 4 ጊዜ የድሮን ኢላማ ውስጥ ገብቶ በዚህ ጉዳይ ላይ ጭምር አሜሪካኖቹ አስተያየት ሰጥተው አብይ አህመድ ጌታቸው ረዳን እንዳይገድለው ስለመደረጉም መረጃዎች ይህንን ያሳያሉ። ከዚህ እንግዲህ በዚህ መንገድ አሜሪካኖቹ ከፕሪቶሪያ የሰላም ስምምነት በኋላ አብይ አህመድንና ጌታቸውን እንግዲህ ወደ አንድ ቡድን አምጥተዋቸዋል። አብይ አህመድ ለህወሓት ፖለቲካ መምቻ ጌታቸውን ቢያስበውም ጌታቸውም በአብይ አህመድ ትከሻ ማግኘት የሚፈልገውን ፖለቲካ አቅዶ እየተንቀሳቀሰ ስለመሆኑ እንግዲህ መጪው ጊዜ የሚያሳየን ነው የሚሆነው። ከዛ በዘለለ እንግዲህ ጌታቸው ረዳን በተመለከተ ጌታቸው በትምህርት ዝግጅቱም በዓለም አቀፍ ተቋማት ውስጥ ተወዳድሮ እንዲሁም ደግሞ ተጋብዞም መስራት የሚችል መሆኑን ደግሞ መርሳት አይገባም። ስለዚህ የጌታቸውን ጉዳይ በተመለከተ በዚህ መንገድ ሊታይ የሚገባው መሆኑንም እንደዚሁ ማንሳት ያስፈልጋል። የትግራይን ፖለቲካ ውክልና ለመቆጣጠር አብይ አህመድን ተደግፎ የቆመ ቢመስልም በኋላም እንግዲህ በአብይ አህመድ ላይም ሌላ ማሳካት የሚፈልገው በኢትዮጵያ ውስጥ የፖለቲካ ተጽዕኖም እንዳለ ግልጽ ነው። እንግዲህ በዚህ መንገድ እኔ እመለከተዋለሁ። እናንተስ የራሳችሁን ሀሳብ አስተያየት አስቀምጡ። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ በኦሮሚያ ክልል ምስራቅ አርሲ ሀገረ ስብከት ቀጠና በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ዘግናይ ጭፍጨፋ አሁንም ቀጥሏል። 2018 ዓ.ም በገባ በአምስተኛው ቀንም እነዚህ ንጹሃን እንግዲህ በታጣቂዎች ታርደው በአሰቃቂ ሁኔታ ተገድለዋል። መስከረም 5 ከምሽቱ 5 ሰዓት በመኖሪያ ቤታቸው እንዲቶ ቀበሌ 2 የኦርቶዶክስ እምነት ተከታይ የሆኑ አቶ ከበደ ማሞና የወይዘሮ አበሬ ስዩም የሚባሉ የ6 ልጆች አባትና የ2 ልጆች እናት የሆኑት ናቸው በአሰቃቂ ሁኔታ በጥይት ተደብድበው የተገደሉት። ከነዚህ መካከል አበሬ ስዩም የምትባለው ሴትዮ ልጅም እንደዚሁ በክፉኛ ቆስሎ ሆስፒታል መግባቱን መረጃዎቹ ጠቁመዋል። ይህንን ጉዳይ በተመለከተ ምናልባት አድማጭ ተመልካቾችም ይህንን ጉዳይ ደጋግመው ለማሳሰብና የሚመለከተው አካል ካለ ጉዳዩ ዓለም አቀፍ ስጋት መሆኑን የአካባቢ የመረጃ ምንጮች ይገልጻሉ። ከዚህ በፊት በተደጋጋሚ የወጡ መረጃዎች እንደሚያሳዩት የአርሲና ባሌ ቀጠናዎች ላለፉት 5 ዓመታት በሺህ የሚቆጠሩ ኦርቶዶክስ እምነት ተከታዮች ተገድለዋል፣ ተፈናቅለዋል፣ አብያተ ክርስቲያናትም ተቃጥለዋል፣ ካህናት ተቆራርጠው በአሰቃቂ ሁኔታ ታርደው ተገድለዋል። የአካባቢ የመረጃ ምንጮች ይህንን ድርጊት በተመለከተ የሚገልጹት ጉዳይ በዚህ አካባቢ የሚንቀሳቀሱ ታጣቂዎች ስምሪታቸው ከሞቃዲሾ ቀጠና ከሶማሊያ ከአልሸባብ ጋር እንደሆነ ነው እየገለጹ የሚገኙት። ይሄ ቡድን እንግዲህ በዚህ መንገድ አንድ የሚያውቁት ወጣት
ወደ ሞቃዲሾ ሄዶ ለ6 ዓመታት ጠፍቶ ከቆየ በኋላ ስልጠና ወስዶ መጥቶ አሁን በአካባቢው የሚንቀሳቀሱ ታጣቂዎችን እያስተባበረ እንደሆነ ይህንን ይገልጻሉ የዓይን እማኞች። ስለዚህ ይሄ ቡድን የሽብር ድርጊት የሚፈጽመው አልሸባብ በባሌና ባርሲ ተራሮች የዘረጋውን የሽብር ቡድንና እነዚህ ሰንሰለታማ ተራሮች አካባቢ አልሸባብ በዘላቂነት ሴል ለመዘርጋት ወይም ደግሞ አካባቢው ላይ ወታደራዊ ስምሪት ለመውሰድ የሚያደርገው እንቅስቃሴ ማሳያዎች ናቸው። በተለመደው መንገድ የሸኔ ታጣቂዎች የፈጸሙት ወይም ደግሞ የአካባቢው በሃይማኖት አክራሪ የሆኑ ሰዎች የፈጸሙት ጉዳይ ተደርጎ አይታይም። ስለዚህ ይህ ጉዳይ ትኩረት ሊሰጠው ይገባል። ይህን በተደጋጋሚ ብንገልጽም ለመንግስት ባለስልጣናት ነው የሚሉት የመረጃ ምንጮቹ። መረጃው እንዳይወጣ ይደረጋል። በሸኔ ታጣቂዎች በተደጋጋሚ እንዲሳበብ ይደረጋል። በዚህ እንቅስቃሴ ውስጥ የአስተዳደር አካላት የአካባቢውና ከፍተኛ ባለስልጣናትም እጃቸው እንዳለበትና ከዛ አለፍ ሲልም እንደዚሁ አንዳንድ የሃይማኖት አባቶችም በዚህ እንቅስቃሴ ውስጥ እንዳሉበትና ይሄ መረብ ከአሮሲ ሮቤ እስከ ሞቃዲሾ ዋቢ ሸበሌ ወንዞች ድረስ የተዘረጋ እንደሆነ የመረጃ ምንጮቹ ይገልጻሉ። ወደ ወለጋ የሚወስደን ሌላ መረጃ ላስከትል። በወለጋ ዛሬም ጦርነቱ ለሶስተኛ ቀን ቀጥሏል። እንደ አዲስ የተቀሰቀሰው ጦርነት በተለይ ቂልጦ አቦ ተብሎ የሚጠራው አካባቢ፣ ሀሮ አዲስ ዓለም በተባሉት አካባቢዎች በሁለቱ መንደሮች ላይ ነው ዛሬ ጦርነቱ ተባብሶ ለሶስተኛ ቀን የቀጠለው። ቂልጡ መንደር የተባለችውን ቦታ የአማራ ተወላጆች የሚኖሩበትን ቦታ የአካባቢ ሚሊሻዎችና የመከላከያ አባላት ለማቃጠል ወደ አካባቢ መዝለቃቸውን ተከትሎ ነው ዛሬ ውጊያ የተቀሰቀሰው። የአካባቢ ነዋሪዎች ደግሞ ንብረታቸውን ለመጠበቅ ሕይወታቸውን ለመታደግ ትጥቅ ላለመፍታት ይህንን አጸፋ ምላሽ ሰጥተዋል። በዚህም ብዙ ጉዳት ደርሷል። የአካባቢ የብልጽግና ባለስልጣናት መከላከያ አማራውን እንዲወጋው በተደጋጋሚ የሚያደርጉት እቅድ ዛሬ ተሳክቶላቸው በንጹሃን ላይ እንግዲህ ተጨማሪ ጉዳት ደርሷል። እነዚህ የአካባቢ ባለስልጣናት በአካባቢ የሚገኙ የአማራ ተወላጆችን በተመለከተ የተለያዩ ሪፖርቶችን ነው ለመከላከያና ለአካባቢ ጸጥታ ሲያቀርቡ የነበረው። እንግዲህ ቂልጡ ተብላ የምትጠራው ከተማ ከ60 ዓመታት በፊት የተቆረቆረችና የአማራ ተወላጆች የሚኖሩባት ስትሆን ይችን ከተማ ሀብት ንብረቷን ለመዝረፍ አማራውን ለማሰደድ እና ለማፈናቀል እየተደረገ የአካባቢ ባለስልጣናት ዘመቻ ነው። ለመከላከያ በዚህ አካባቢ የታጠቀ ኃይል አለ፣ መሳሪያ ያላቸው በሚል በተደጋጋሚ በቀረበ ሪፖርት ነው ይሄ በተለይ ዛሬ በዚህ አካባቢ እየተደረገ ያለው ዘመቻ የተጀመረው። ወለጋ እንደዚሁ ሌላ አዲስ መረጃ ሰምቻለሁ። እሱ መረጃ ምንድነው? አዲስ ኃይል ለማቋቋም እንቅስቃሴ እየተደረገ ነው የሚል መረጃ ነው። በወለጋ አዲስ ኃይል ለማቋቋም እንቅስቃሴ እየተደረገ ነው ተብሏል። የወለጋ ባለሀብቶችና የአካባቢው ባለስልጣናት በመከላከያም በኦሮሚያ ክልል እንዲሁም በተለያዩ ኃላፊነቶች የሚገኙ ባለስልጣናት በጋራ እየተሳተፉበት ያለ እንቅስቃሴ ነው። በዚህ መሰረት ከመከላከያና ከመንግስት ውጭ የሆነ አዲስ ኃይል እናቋቁማለን በሚል እንቅስቃሴ ላይ መሆናቸውን መረጃዎች ጠቁመዋል። በዚህ ላይ የቀድሞ የመከላከያ ሚኒስተር ቀናኢ አዴታን ጨምሮ እንዲሁም ደግሞ የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር ጨምሮ እነዚሁ ባለስልጣናት አራርሳ መርዳሳን ጨምሮ ማለት ነው ይገኙበታል የሚሉት የመረጃ ምንጮቹ። ይሄ የሚቋቋመው ኃይል እንግዲህ በአካባቢው በባለሀብቶች ይቋቋማል የተባለው ኃይል ተጠሪነቱ ለባለሀብቶች ሆኖ ለሚሰጡት ግዳጆች ይሰማራል ተብሏል። እነ ሽመልስ አብዲሳ እና አብይ አህመድ እነ ጃልመሮ ሶስቱም እንግዲህ ያላቸውን ኃይል አንተማመንበትም በሚል ነው እንግዲህ የኦሮሞ ተወላጅ የሆኑ ባለሀብቶች እና አንዳንድ ባለስልጣናት አዲስ ኃይል ለማቋቋም እንቅስቃሴ እያደረጉ የሚገኙት ብለዋል። እንግዲህ ጉዳዩ በግልጽ ለምን እንደሆነ የታወቀ ነገር ባይኖርም ግን ሀብታችን፣ ደህንነታችን ለመጠበቅ አዲስ ኃይል ያስፈልገናል በሚል እየተጀመረ እንደሆነ ይገልጻሉ። ሁሉም የየራሱ ፍላጎት እንጂ የህዝብን ደህንነት ሊጠብቅ አይችልም። አብይ አህመድም አልጠበቀም፣ ሽመልስ አብዲሳም አልጠበቀም፣ ጃልመሮም በነፃነት ስም እየተንቀሳቀሰ ህዝብን ከመፍጀት ያለፈ የኦሮሞን ህዝብ አልጠበቀም። ስለዚህ እኛ አማራጭ ኃይል እናመጣለን የሚል እቅድ ተይዞ ነው እንግዲህ ብልጽግና ላይ ተስፋ ስለመቁረጣቸውና ባለሀብቶቹ በብልጽግና ላይ ተደግፈው የቆዩ ቢሆንም ብልጽግና እንደማያዋጣ መገንዘባቸውን ያሳዩበት እንቅስቃሴ ነው። የራሳቸው ሰራዊትና ኃይል ለማቋቋም ተግባራዊ እንቅስቃሴ ጀምረዋል። ጉዳዩ በተለይ ከአማራ አንጻር በወለጋ ቀጠና በትኩረት ሊታይ የሚገባው ጉዳይ ስለሆነ ጉዳዩን እየተከታተሉ እንደሆነ ይህንን መረጃ ያደረሱ የመረጃ ምንጮች ገልጸዋል። አያይዞም በዚህ በኩል ይህን እያስተባበሩ የሚገኙ ባለስልጣናት ባሻገር ባለሀብቶችም ይገኛሉ። አራርሳ መርዳሳ እና የቀድሞ መከላከያ ሚኒስተር ቀናኢ አዴታን ጨምሮ የአካባቢ ተወላጆች በዚህ ምክር ላይ አሉበት።
አዲስ ኃይል ለማቋቋም ወታደራዊ እንቅስቃሴ የሚያስተባብሩት ባለሀብቶች ጃመራ ካባ እንዲሁም ደግሞ አበራ ወልጅራ የተባሉ የአካባቢው ባለሀብቶች ይገኙበታል። እነዚህ ባለሀብቶች በሺህ የሚቆጠር ሄክታር መሬት ከአማራ ተወላጆች በመንጠቅ በኢንቨስትመንት ላይ እየተሰማሩ ስለመሆናቸውም እንደዚሁ የአካባቢ የመረጃ ምንጮች ገልጸዋል። እንግዲህ በብዙ ሺህ የሚቆጠር የአማራ ተወላጅ በማፈናቀል ኢንቨስትመንት ላይ ያሉት ባለሀብቶች ይህንን ኃይል ለማቋቋም የፈለጉበት ጉዳይ ምን እንደሆነ እንግዲህ በውል ግልጽ አይደለም። ሆኖም ግን ካለው አጠቃላይና ከሰሩት ወንጀል እንዲሁም ደግሞ በአካባቢ በንጹሃን ላይ ከደረሱት ከሀብት ማፈናቀልና ከመሬት ዝርፊያ ጋር በተያያዘ የገባቸው ስጋት ስላለ እንዲሁም ደግሞ በብልጽግና በአብይ አህመድና በሽመልስ ካለመተማመን የመጣ እንደሆነ መረጃ ምንጮቹ ይናገራሉ። ወደ ሌሎች መረጃዎች ሲሄዱ የግንባር መረጃዎችን ነው የማስከትለው። የግንባር መረጃዎችን ሳስከትል በወለጋ በሸዋ የተለያዩ አካባቢዎች ውጊያዎች ስለመደረጋቸው የሚገልጹ መረጃዎች አሉ። ሸዋ በትላንትናው ዕለት በትንሹ እንኳ 6 ቦታዎች ላይ ውጊያዎች ሲደረጉ ውለዋል። በአምስቱ ቦታዎች ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ፣ የአማራ ፋኖ ህዝባዊ ድርጅት፣ በሌሎቹ ግንባሮች ደግሞ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና እዝ ያደረጓቸው ውጊያዎች እንደሆኑ ነው መረጃዎች የሚያሳዩት። ሸዋ እንግዲህ በተለይ በአምስቱ ቀጠናዎች ላይ በተደረጉ ውጊያዎች የነበረውን ሁኔታ በተመለከተ መረጃዎቹ ይህንን ያሳያሉ። በተለያዩ ቦታዎች እንግዲህ ውጊያ ተደርገዋል። በዚህም ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በፍቼ ሰላሌ ቀጠና ፍቼ ሰላሌ ወረዳ ፈረሳምባና አዲስጌ በተባሉ ቦታዎች ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ወደ እንጓልና ምድጃ ተብሎ ወደሚጠሩ አካባቢዎች ለዘመቻ ሲንቀሳቀስ በነበረ የመንግስት ኃይል ላይ ነው ድንገተኛ የደፈጣ ጥቃት የተፈጸመው። ድንገተኛ የደፈጣ ጥቃቱ የተፈጸመው ማለዳ 1 ሰዓት ነው። በዚህ የደፈጣ ጥቃት እንግዲህ ቁጥራቸው በውል ያልታወቁ የመንግስት ወታደሮች ሙትና ቁስለኛ መሆናቸውንና ቀሪው ደግሞ ለዘመቻ የወጣ የመንግስት ኃይል ወደኋላ ለመመለስ ስለመገደዱ መረጃዎቹ ጠቁመዋል። ሌላው ሸዋሮቢት ወደ ደብረ ብርሃን ዋናውን መንገድ ተከትሎ ከደሴ አዲስ አበባ የሚወስደው ዋናው መንገድ ሸዋሮቢት አቅራቢያ አስፋቸው በተባለ ቦታ እንደዚሁ የደፈጣ ጥቃት ተፈጽሟል። በዚህም በወታደራዊ ኮንቮይ ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ይህንን ተከትሎ ለ2 ሰዓታት የዘለቀ ውጊያ በአካባቢውም ተቀስቅሶ እንደነበርና በዚህ ጥቃት የዙ 23 ተኳሽን ጨምሮ 2 ደርዘን የሚሆኑ የመንግስት ወታደሮች ላይ ጉዳት ስለመድረሱ የመረጃ ምንጮቹ ገልጸዋል። በተመሳሳይ በዚህ መስመር ወደ ደብረ ብርሃን አቅራቢያ ጉዶበረት ተብሎ የሚጠራ አካባቢ አንድ ወታደራዊ ተሽከርካሪ ተገልብጦ እንደዚሁ ጭኗቸው በነበሩ ወታደሮች ላይ ጉዳት ደርሷል። የደረሰው ጉዳት በዝርዝር ግን አልታወቀም። ሌላው በአንኮበር ቀጠና ነው። አንኮበር አልዩ አምባ ለግዳጅ የተጠራ ሰልፍ ስለመበተኑ ፋኖ ገልጿል። ብልጽግና ደግሞ በተቃራኒው ሰልፉ ስለመደረጉና ጥቃቶች ስለመድረሳቸው ደግሞ ብልጽግናም አረጋግጧል። ፋኖ በድሽቃ ሰልፉ እንዲበተን ማድረጉን ሲገልጽ፣ አልዩ አምባ አንኮበር ፖሊስ ደግሞ በአንኮበር አስተዳደር በመኖሪያ ቤት ላይ የተኩስ ሩምታ በመከፈት በአስተዳዳሪው ላይ ጉዳት ደርሷል ብሏል። ከዚህ ባሻገር ጎረቤላ ተብሎ በሚጠራው ቦታም እንደዚሁ በተፈጸመ ጥቃት ጉዳት መድረሱና በድሽቃና በብሬን በታገዙ ጥቃቶች እንደዚሁ በ19 ዓመት ወጣት ሴት የአካል ጉዳት ደርሶባት ሕክምና ላይ እንደምትገኝ ይህንንም ፖሊስ ገልጿል። በአጠቃላይ እንግዲህ ያም ሆኖ ሰልፉ ስለመደረጉ ብልጽግና ቢገልጽም ፋኖ ግን ሰልፉን ስለመበተኑ ነው የገለጸው። በዚሁ በሸዋ ሞጃና ወደራ ወረዳ ከሰሲት ወደ ጋውና ተብሎ ወደሚጠራው አካባቢ ለወታደራዊ ዘመቻ ሲንቀሳቀስ በነበረ የመንግስት ኃይል ላይም እንደዚሁ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው ድንገተኛ የደፈጣ ጥቃት ቁጥራቸው ያልታወቁ የመንግስት ወታደሮች ጉዳት ደርሶባቸዋል። በተመሳሳይ እንደዚሁ በመንዝ ሞፈር ውሃ ተብሎ በሚጠራው ቦታ ላይም የደፈጣ ጥቃት ተፈጽሟል። ከመንዝ ሞላሌ ወደ ሰላ ድንጋይ እንቅስቃሴ ላይ በነበረ ወታደሮች ጋር ላይ ሞፈር ውሃ ተብሎ የሚጠራው ሸለቆ ላይ በተፈጸመ ጥቃት ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም። ከዚህ ባሻገር እንደዚሁ ሸዋ በሌላ ቀጠና በዚህ በቡልጋ ቀጠናና ምንጃር ቀጠና በረህት ተብሎ የሚጠራው አካባቢ ተሬ በሚባል ቦታ ላይ እንደዚሁ ለሰዓታት የዘለቀ ውጊያ ተደርጓል። ከአክርሚት ወደ መተብላ ወረዳ ዋና ከተማ ወታደራዊ ሎጂስቲክ ጭኖ ሲንቀሳቀስ በነበረ ወታደሮች ጋር ላይ ጥቃት ተከፍቶ ለሰዓታት የዘለቀ ውጊያ ተደርጓል። ይህንን ተከትሎም በሞርተር በድሽቃ በዙ 23 የታገዘ ውጊያ ተደርጓል። በውጊያው የደረሰው ዝርዝር ጉዳት አልታወቀም። ከመተብላ ወደ ተሬ እንዲሁም ደግሞ ከአክርሚት ወደ ተሬ ከተንቀሳቀሰው የመንግስት ኃይል ጋር በተደረገው ውጊያ
የደረሰው ዝርዝር ጉዳት ባይታወቅም ከአክርሚት ወደ መተብላ እንቅስቃሴ ላይ የነበረው የመንግስት ኃይል ባለበት ቦታ በውጊያ ምክንያት ለአንድ ቀን ለማደር መገደዱን የዓይን እማኞች ገልጸዋል። ወደ ወሎ የሚወስዱን መረጃዎች ላስከትል። በወሎ በተለይ በተለያዩ አካባቢዎች ውጊያዎች መደረጋቸውን ዛሬም በተለይ በሐይቅ ከተማ፣ በመርሳ ዙሪያ፣ በአምባሰል እና በእነዚህ ተራሮች አካባቢ ያለውን ሁኔታ የተመለከተ መረጃ ይዣለሁ። አምባሰል በሁለት ግንባር በተደረገ ውጊያ እንደዚህ ወታደራዊ ኪሳራ ደርሷል። ከውጫሌ ወደ አበት ተብሎ ወደሚጠራው ቦታና ከድብል ወደ አበት በሁለት አቅጣጫ በተደረገ ውጊያ ጥቃት ደርሷል። እንደ መረጃ ምንጮቹ የሻለቃ መሪን ጨምሮ የመንግስት ወታደሮች ጉዳት ደርሶባቸዋል። ከውጫሌ ቀይ አፈር ቁንጥሮ ተጨማሪ ኃይል ወደ አካባቢው እንዲሁም ደግሞ ተጨማሪ የመሳሪያ ድብደባ ቢደረግም የለወጠው ነገር የለም። የሻለቃ አዛዥን ጨምሮ በነበረው ውጊያ ጉዳት ደርሶባቸዋል። በዘመቻው አንድ ሻለቃ መሪና በርካታ ኃይል ስለመጎዳቱ የሚገልጹት የመረጃ ምንጮች ይህንን የሻለቃ ኃይል አዛዥ ይዞ ወደ ሆስፒታል ለማድረስ ቆስሎ በነበረበት ሰዓት የሄደ የነበረ ኦራል እንደዚሁ በንጹሃን ላይ ጉዳት አድርሷል። በፍጥነት ይህንን ቁስለኛ ይዞ ይጓዝ የነበረው ኦራል አንድ አዛውንት የሳር ፍራሽ በመስፋት ላይ ይተዳደሩ የነበረው ውጫሌ ከተማ ውስጥ ማይጨው ጎዳና ተብሎ የሚጠራ አካባቢ የፍራሽ ስራ ላይ በነበሩበት ሰዓት ኦራል ተሽከርካሪ ገጭቶ ገድሏቸዋል። እንግዲህ ቁስለኛ ይዞ ሲሄድ የነበረ ኦራል ነው ይህንን እያደረገው። ይህን ሰውዬ ህይወታቸው አልፏል። በሻለቃ አዛዡም እንደዚሁ ሆስፒታል ወደ ደሴ ለማድረስ የተደረገው ሙከራ አልተሳካም፣ እሱም ህይወቱ አልፏል ነው ያሉት። ቁንጥሮ ተራራ ተብሎ ከሚጠራው አካባቢ ወደ አካባቢዎቹ ወደ አበት አካባቢ በተደረገ ድብደባ፣ የከባድ መሳሪያ ድብደባ መኖሪያ ቤቶች ላይ ጉዳት ደርሷል። በአካባቢ የነበሩ መምህራንም እንደዚሁ ለምን ጥቆማ አልሰጣችሁንም በሚል በመከላከያ እንደዚሁ ድብደባ እንደተፈጸመባቸው መረጃዎቹ ገልጸዋል። ወደ ወለጋ አንድ መረጃ ልጨምር። ወለጋ ጊዳያና ወረዳ ወደ እንዶዴ ዲቾ ትጥቅ ለማስፈታት ዘመቻ ላይ የነበረ የመንግስት ኃይል ዛሬ ማለዳ በተፈጸመበት ድንገተኛ የደፈጣ ጥቃት ጉዳት ደርሶበታል። በአንድ ፓትሮል ወታደራዊ ተሽከርካሪ ላይ የነበሩ 14 ወታደሮች ላይ ነው ጉዳት የደረሰው። በጉዳቱ እንግዲህ ሙትና ቁስለኞች በውል አልታወቁም። 9 የሚደርሱ የነፍስ ወከፍ መሳሪያዎችና አንድ የቡድን መሳሪያ ግን በአካባቢው ባሉ ጥቃቱን ባደረሱት ኃይሎች ስለመወሰዱ መረጃዎቹ ጠቁመዋል። ወደ ምዕራብ ወሎ መረጃዎች እመለሳለሁ። ምዕራብ ወሎ ከለላ ወረዳ ማለዳ በተፈጸመ የደፈጣ ጥቃት በሚሊሻና በአድማ ብተና አባላት ላይ ጉዳት ደርሷል። ከከለላ ከተማ ለዘመቻ ወደ ቲርቲራ ተብሎ ወደሚጠራው አካባቢ እንቅስቃሴ ላይ በነበሩ የሚሊሻና የአድማ ብተና አባላት ላይ ነው ጥቃት እየተፈጸመው። በዚህም እንግዲህ ቁጥሩ ያልታወቀ የአድማ ብተናና የሚሊሻ ኃይል ጉዳት ደርሶበታል። ይህንን ተከትሎም በአካባቢው ለሰዓታት የዘለቀ ተኩስ ነበር። በዚህም ተኩስ ንጹሃን ስለመገደላቸውም እንደዚሁ መረጃዎች ጠቁመዋል። በተለይ መረጃ አልሰጣችሁንም፣ መረጃ ባለመስጠታችሁ ነው የተጠቃ ነው በሚል በአካባቢው እንቅስቃሴ ላይ የነበሩ ሲቪሊያን ላይ ጉዳት ደርሷል። አንድ ሰው መገደሉና 3 ሰዎች መቁሰላቸውን መረጃዎቹ ጠቁመዋል። ወደ ጎንደር የሚወስደን መረጃ ላስከትል። ጎንደር ሊቦ ከምከም ወረዳ ይፋግ አቅራቢያ ጉባና ተብሎ በሚጠራ ቦታ ለሰዓታት የቆየ ውጊያ ተደርጓል። ትላንትና መሻሹን በተደረገው ውጊያ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ ጎንደር ዙሪያ በጎንደር ከተማ ምስራቃዊ አቅጣጫ ፈንጠር ተብሎ በሚጠራ ቦታም ትላንትና ምሽት 11 ሰዓት እስከ 12 ሰዓት ድረስ በአካባቢው የቆየ ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት አልታወቀም የሚሉት የመረጃ ምንጮች፣ ይህንን በተመለከተ ግን የአማራ ፋኖ ብሔራዊ ኃይል ጎንደር የበጋሻው ክፍለ ጦር ባወጣው መረጃ 4 የሚደርሱ የመንግስት ወታደሮች ስለመማረካቸው፣ 3 የሚደርሱ ስለመሞታቸውና 6 የነፍስ ወከፍ መሳሪያ በፋኖ እጅ ስለመግባቱ እንዲሁም ደግሞ ቁጥራቸው ያልታወቁ ስለመቁሰላቸው፣ ይህንን ተከትሎ አካባቢውን ለቀው ወደ ጎንደር ከተማ የመንግስት ወታደሮች ስለመሄዳቸው ገልጿል። ሌላው ዛሬ ሌሊቱን በሐይቅ ከተማ ከፍተኛ ተኩስ ነበር ተብሏል። ከደሴ በቅርብ ርቀት በምትገኘው ሐይቅ ከተማ ሌሊቱን ከፍተኛ ተኩስ ነበር። ከምሽቱ 5 ሰዓት ተኩል ጀምሮ እስከ 6 ሰዓት ድረስ ሌሊቱን ከፍተኛ ተኩስ ነበር። በተለይ ባዶ 5 ተብሎ በሚጠራው ቦታ ላይ ወደ ማረሚያ ቤቱ መውጫ በሚሊሻ ካምፕ ላይ እንደዚሁ ጥቃት ተከፍቷል። በተከፈተው ጥቃት ግን በሚሊሻ አባላት ላይ ጉዳት አልደረሰም። ምክንያቱም ተኩሱን ሲሰሙ ሁሉም የሚሊሻ አባላት ትልቁ ተብሎ የሚጠራው መስጊድ ውስጥ ሄደው በመግባታቸውና ሃይማኖታዊ ተቋምን እንደዚሁ የውጊያ ከለላ ማድረጋቸው የደረሰ ጉዳት የለም ተብሏል። በዚሁ በሰሜን ወሎ ሀብሩ ጃራ ቀጠና ዛሬ ከማለዳ ጀምሮ በጊራና ሸለቆ አካባቢዎች የመድፍ ድብደባ ሲደረግ ማርፈዱን የዓይን እማኞች ገልጸዋል።
ሰሞኑን ጃራ በሚገኝ ወታደራዊ ማሰልጠኛ ጣቢያ ላይ የደረሰውን ጥቃት ተከትሎ ወደ አካባቢው የገባ የመንግስት መካናይዝድ ኃይል በጊራና ሸለቆ፣ መነዩ፣ ፋጆ፣ ኩልባይን በተባሉ ቦታዎች ላይ ከማለዳ ጀምሮ ተከታታይ የመድፍ ድብደባ እያደረገ እንደሆነ መረጃዎቹ ጠቁመዋል። ከማለዳው 12 ሰዓት ጀምሮ በተደረገው የመድፍ ድብደባ ግን የደረሰው ጉዳት አልታወቀም። በጃራ ወታደራዊ ማሰልጠኛው ዙሪያ አካባቢውን ለማጽዳት በሚል ነው መካናይዝዱ የከባድ መሳሪያ ድብደባ እያደረገ ያለው። ሌላው መረጃችን ወደ መርሳ የሚወስደን ነው። እዚሁ ሀብሮ ወረዳ መርሳ ዙሪያ ቦሆሮ ተብሎ በሚጠራ አካባቢ እንደዚሁ ውጊያ ተደርጓል። በዚህ በተደረገው ውጊያ በሚሊሻ አባላት ላይ ጉዳት ስለመድረሱ የሚገልጹት የመረጃ ምንጮች በሰብአዊና ቁሳዊ ኪሳራ ባሻገር እንደዚሁ በሲቪሊያን ላይም ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም። ይህ ውጊያ የተደረገው ትላንት እንደነበር መረጃዎቹ ጠቁመዋል። ሌላው መረጃችን ህወሓትን የተመለከተው መረጃ ነው። እንግዲህ በህወሓት አሁን ወታደራዊ ዝግጅት እያደረገ መሆኑን የሚገልጹ መረጃዎች ናቸው። ትግራይ ራሷን ለመከላከል ዝግጁ ነች ሲሉ ጄኔራሉ ተናግረዋል። ድንኩል እየተባለው በቅጽል ስማቸው የሚጠሩት ጄኔራል ተስፋዬ አብርሃ ናቸው ይህንን እየተናገሩት። ትላንትና አዳዲስ ወታደራዊ ኮማንዶዎችን ባስመረቁበት ወቅት ይህንን ንግግር የተናገሩት ጄኔራል ተስፋዬ ለሰራዊቱ ተዋጊ ሰራዊቱ ለግዳጅ ዝግጁ እንዲሆን ጥሪ አቅርበዋል። በሌላ በኩል የህወሓት ፖለቲካዊ አደረጃጀት ደግሞ የህዝብ መድረክ በሚል በተለያዩ የትግራይ ከተሞች ስብሰባ እያደረገ ነው የሚገኘው። በዚህ ስብሰባ እንግዲህ ህዝቡ ለግዳጅ ዝግጁ እንዲሆንና ትግራይ መንታ መንገድ ላይ ስለሆነች ይህንን መታደግ ከህዝቡ የሚጠበቅ ጥሪና ምላሽ መሆኑን ለማስገንዘብ ተሞክሯል። በሌላ በኩል ህወሓት የህዝብ መድረክ ላይ እንግዲህ ስብሰባውን እያደረገ በሚገኝበት ሰዓት እንደዚሁ በተፈናቃዮችን በተመለከተ ሽኩቻ ውስጥ ገብተዋል ነው የተባለው። ህወሓት እንግዲህ አብይ አህመድ የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ጥሶታል፣ ስለዚህ ወረራ ሊያደርግብን ስለሆነ ህዝቡ እንዲዘጋጅ ምሽግ ቁፋሮ እስከ ቤት ድረስ እንዲያዘጋጅ የሚልና ስንቅና አስፈላጊውን የትጥቅ ማሟላት ስራም እንዲሰራ ትዕዛዝ በሰጠበት ሰዓት ተፈናቃዮችን በተመለከተ የተገባው ውዝግብ የነጌታቸው ቡድን ተፈናቃዮችን ለመመለስ ከነ አብይ አህመድ ጋር የጀመረው እንቅስቃሴ በህወሓት በኩል ብርቱ ተቃውሞ ገጥሞታል። ህወሓት ከተፈናቃዩ ተወካዮች ጋር ትናንትና ባደረገው ውይይት ተፈናቃዮቹ እንዳይመለሱና ቅድመ ሁኔታዎችን እንዲያስቀምጡ ነው ህወሓት መመሪያ የሰጠው። በዚህም እንግዲህ እንደ ቅድመ ሁኔታ የሚቀመጡ የተባሉት ያለ ህወሓት የፖለቲካና የጸጥታ መዋቅር እንዲሁም ደግሞ የአስተዳደር መዋቅር ሳይመለስ ተፈናቃዩ አይገባም የሚልና ተፈናቃዮቹ ይህንን አቋም እንዲወስዱ ለተፈናቃዮቹ በህወሓት በኩል መመሪያ ተሰጥቷል ተብሏል። እነጌታቸው ደግሞ እንግዲህ የትግራይ የሰላም ኃይል እየተባለ የሚጠራውን ኃይል ይዘው ከመከላከያ ጋር በመሆን ተፈናቃዮችን ደህንነት እንጠብቃለን እያሉ የነ ደብረጽዮንን የፖለቲካ የበላይነት ለመውሰድ እየተንቀሳቀሱ ቢሆንም እነጌታቸው ስደተኛ ፖለቲከኞች ናቸው። እነ ደብረጽዮን ደግሞ መሬት ላይ ነው ያሉት። ይህ እንግዲህ ሽኩቻ ፈጥሯል። ለማንኛውም ተፈናቃዮችን ሁለቱም ቡድን የፖለቲካ ትርፍ ለማግኘት ቅርቃር ውስጥ አስገብቷቸዋል ነው የተባለው። ከዚህ ባሻገር ደብረጽዮን ክላሽንኮቭ ጋር ባስተላለፉት መልእክት የተነጠቁ የትግራይ ግዛቶችን ለማስመለስ ተፈናቃዮችን ለማስመለስ ቁርጠኛ መሆናቸውንና ለዚህም የታመነበትን ሁሉ ዋጋ ለመክፈል ስለመዘጋጀታቸው እንደዚሁ አብረው ገልጸዋል። በመጨረሻም እንደዚሁ የአንድ የምስራቅ አፍሪካ መረጃ ላስከትል። የአባይ ግድብን በተመለከተ ታዋቂ ሱዳናዊ ጸሐፊ በአረብ ዊክሊ ላይ ባሰፈረው ጽሁፍ የግብፅንና የሱዳንን እንዲሁም ደግሞ የኢትዮጵያን የምስራቅ አፍሪካ ሁኔታዎችን በአጠቃላይ በጽሁፉ ዳሷል። በጽሁፉን ያሰፈረው አልፋድል ኢብራሂም እንዳለው የአባይ ውሃ ጦርነት ተጠናቋል ብሏል። የጦርነቱ አሸናፊም ኢትዮጵያ ሆናለች ሲል ነው የገለጸው። በዚህ የግብፅ እጅ ታስሯል፣ የሱዳን እጅም ተሰብሯል ሲል እንደዚሁ ጽሁፉን ቀጥሎ የግብፅ መሪዎች በአደባባይ ወታደራዊና ፖለቲካዊ ዛቻ በኢትዮጵያ ላይ ቢያሰሙም አሁን የማይቀረውን እውነታ በጀርባ ስለመቀበላቸው እንደዚሁ በጽሁፉ ይፋ አድርጓል። ይሄም ምንድነው? ግብፅ በአማራጭነት ጨዋማ የሆነውን የሜዲትራኒያንና የቀይ ባህርን ውሃ ከጨው ነፃ ወይ ደግሞ ግሉል እያደረገች ለኢንቨስትመንት ዝግጁ እንድታደርግ በግብፅ ውስጥ ከ100 በላይ የጨው ማጣሪያ ተቋማት ስራ ስለመጀመራቸው ይህንን ገልጿል። ግብጾችን አማራጭ ተቀብለዋል ነው የሚለው። ሱዳንም ግብፅም በውስጣዊና በቀጠናዊ ጉዳዮች ላይ ስለመጠመዳቸውም እንደዚሁ ገልጿል። በተለይ ሱዳን ያለው የውስጥ ጦርነት ሱዳንን በዲፕሎማሲ በፖለቲካ ተጽዕኖ እንዳትፈጥር የተዳከመች እንድትሆንና የካይሮን ዲፕሎማሲያዊ ወይ ደግሞ ፖለቲካዊ አቋም ከመደገፍ ውጭ እንዳትሆን አድርጓታል የሚለው ጸሐፊው
ሱዳን በግድቡ ዙሪያ እንደዚሁ በጀርባ ሌላ አቋም ወስዳለች። ከኢትዮጵያ ጋር ተስማምቶ ለመስራት ትፈልጋለች። ይኸውም አንድም የኤሌክትሪክ ኃይል ለማግኘት፣ ሁለትም ደግሞ ግድቦቿን ከደለል ለመጠበቅ ከአዲስ አበባ ጋር ተቀራርባ ለመስራት ትፈልጋለች ሲል ነው የገለጸው። እንግዲህ ግብጽ ደግሞ በአብይ አህመድ የወደብ ፍላጎት ምክንያት ከዓለም ከተገለለችው ኤርትራና እንዲሁም ደግሞ በሀርጌሳ ጉዳይ ካኮረፈችው ሞቃዲሾ አንጻር በቀጠናው አዲስ የኃይል ማስፈሪያና አዲስ ኃይል አሰላለፍ አግኝታለች ሲልም ጨምሮ ገልጿል። በዚህም እንግዲህ ግብጽ በምስራቅ ኢትዮጵያ በኩል ሁነኛ ወታደራዊ ገዥ መሬት ማስፈሪያ አግኝታለች ሲልን ጨምሯል። ከዚህ ጋር በተያያዘም እንደዚሁ ከኤርትራ ጋርም ያላትን ግንኙነት አዲሳለች። ግብጽ በኢትዮጵያ በቅርብ ርቀት ያደረገችው ያለችው እንቅስቃሴ እንደሆነ ነው እየገለጸው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ